አንድ ሰው ወደ አንድ ክፍል ሲገባ በዙሪያው ያለው ድባብ በአንድ ሲቀየር አስተውላችሁ ታውቃላችሁ? ለነዚህ ሰዎች ራሳቸውን ማስተዋወቅ አስፈላጊ አይደለም ወይም ትኩረት ለመሳብ መጮህ አያስፈልጋቸውም። ነገር ግን ሰዎች በማወቅም ሆነ ባለማወቅ ቦታ ይሰጧቸዋል። ከነሱ ጋር የሚደረጉ ንግግሮች ይበልጥ በጥንቃቄ የተሞሉ ይሆናሉ። የሰዎች አቀማመጥ ይስተካከላል። ማንም ለምን እንደሆነ በትክክል ባያውቅም ሁሉም ሰው የነሱን ግርማ ይሰማዋል። ያ ሰው ማባበል አይወድም፣ አይለምንም ወይም ለሰዎች ማብራሪያ ለመስጠት አይጣደፍም። ክብር እንዲያገኝ ወይም በሰዎች ቦታ እንዲሰጠው አይለምንም። ምክንያቱም ይህ ሰው የራሱን ዋጋ አስቀድሞ ያውቃል። የሚገርመው ነገር ደግሞ እሱ ለራሱ ያለው ጥልቅ እምነት በክፍል ውስጥ ላሉ ሰዎች ያስተጋባል። እንዲህ አይነት ሰው ምናልባት በህይወታችሁ አንድ ጊዜ አጋጥሟችሁ ሊሆን ይችላል። ከዚያን ጊዜ ጀምሮ ሚስጥራቸውን ለመረዳት ብዙ እየለፋችሁ ቆይታችሁ ይሆናል። እነዚህ ሰዎች ሲወለዱ እንደዚህ አልነበሩም፣ ነገር ግን በጊዜ ሂደት ተገንብተው ነው። እነዚህ ሰዎች እንደዚህ የሆኑት በኪሳራ፣ በክህደትና ሁሉንም ነገር በመስጠት ባዶ ቀርተው ከሰለቻቸው በኋላ ነው። በህይወታቸው የሆነ ምዕራፍ ላይ አብዛኛው ሰው ሊያደርገው የማይደፍረውን ውሳኔ ወስነዋል። ከተበደሉና ከሰለቻቸው በኋላ ግን ለሰዎች ቀላል መሆንን አቁመዋል። በዚህ ቪዲዮ ጉዳት ሳይደርስባችሁ ተመሳሳይ ስብዕና ለመገንባት የሚጠቅሟችሁ 8 ወሳኝ ህጎችን እነግራችኋለሁ። እነዚህ 8 ህጎች እናንተም ከውስጥ ሊገነቧችሁ ይችላሉ። አሁን ወደ ህጎቹ እንለፍ። አንደኛው፣ ላልቆሰሉላችሁ ሰዎች መድማትን አቁሙ። ለእናንተ ግድ ለማይሰጣቸውና ዋጋችሁን ለማይረዱ ሰዎች ያለ ገደብ ራሳችሁን መስጠት ደግነት አይደለም። ይህ ከፍርሃት የመነጨ መጥፎ ልማድ ነው። መገለልን ከመፍራት፣ ግጭትን ለመሸሽ ወይም በሰዎች ራስ ወዳድ ተብሎ ላለመጠራት የሚደረግ የፍርሃት ውጤት ነው። በፍርሃት ላይ የተመሰረተ ልማድ ደግሞ ማንነታችሁን ያጠፋዋል። አሁን በህይወታችሁ ውስጥ ያሉትን ግንኙነቶች አስቡና ጤናማ ያልሆኑትንና ጉልበታችሁን የሚመጡትን ብቻ ለዩዋቸው። ለራሱ ጉዳይ ሲፈልጋችሁ ብቻ የሚደውልላችሁ ጓደኛ፣ የእናንተን ልፋትና ስራ የራሱ በማድረግ የሚያቀርብ የሥራ ባልደረባ ወይም የእናንተን ጊዜ እንደ ቆሻሻ የሚቆጥር የቤተሰብ አባል ሊኖር ይችላል። እነዚህ ሰዎች ደጋግሞ ሲያሳዝኗችሁ እናንተ ደግሞ ደጋግማችሁ ይቅር ትላላችሁ። እነሱን በለመዱት መንገድ እናንተን ማድማታቸውን ይቀጥላሉ። አሁን ለምን እንዲህ እንደምታደርጉ ለራሳችሁ በታማኝነት ጠይቁት። የምታገኙት መልስም ፍቅር ሳይሆን ጥሩ ሰው የሚባለው ለሰዎች ራሱን መስዋዕት የሚያደርግ ነው የሚለውን የተሳሳተ አስተምህሮ ነው። ይሁንና ያለምንም ቅድመ ሁኔታ ሁሉም ነገር እየሰጣችሁ ከሆነ ሰዎች ለምትሰጧቸው ነገር ዋጋ መስጠታቸውን ያቆማሉ። አንድ የሚገርም ነገር አለ። የሰው ልጅ ስነ ልቦና ዋጋ የሚሰጠው በቀላሉ ለማይገኝ ነገር ብቻ ነው። ሁልጊዜ የምትገኙ፣ ሁልጊዜ ይቅር የምትሉ እና በደል ቢደርስባችሁም ከሰዎች የማትሰወሩ ከሆነ ሰዎች እናንተን እንደ ግዑዝ ዕቃ ማየት ይጀምራሉ። ጊዜያችሁ፣ ጉልበታችሁንና ታማኝነታችሁን ትልቅ ዋጋ አላቸው። ይህንን ውድ ሀብታችሁን መጠበቅ ስትጀምሩ ሰዎች ያስተውላሉ። አንዳንዶች ያከብሯቸዋል፣ አንዳንዶች ደግሞ ይቀየሟቸዋል። በምታገኙት የሰዎች ምላሽ ደግሞ በህይወታችሁ ውስጥ መቆየት የሚገባቸውን ሰዎች መለየት ትጀምራላችሁ። አሁን ለእናንተ ሲሉ ላልቆሰሉ ሰዎች መድማትን ማቆም አለባችሁ። ጉልበታችሁ ምጽዋት ሳይሆን የራሳችሁ ካፒታል ነው። ሳታባክኑት በብልሃት ተጠቀሙበት። ሁለተኛው፣ ህመማችሁን ወደ ጥበብና መረጃ ቀይሩት። እያንዳንዱ ያሳለፋችሁት በስቃይ የተሞላ ህይወት ትልቅ መረጃ በውስጡ ተሸክሟል። እያንዳንዱ ያጋጠማችሁ ክህደት የእናንተን ክፍተት አሳይቷቸዋል። እያንዳንዱ ውድቀታችሁ ደግሞ ባላችሁ አመለካከት ላይ የነበረን ስህተት ገልጦላችኋል። ችግሩ አብዛኛው ሰው ህመሙን በስሜት እንጂ በስሌት አይመለከተውም። አብዛኛው ሰው በህመሙ ውስጥ ተዘፍቆ ይኖራል። በየቀኑ ያብሰለስላል። እናም ያ ህመም ማንነቱ እንዲሆን ይፈቅዳል። ነገር ግን የእውነት ኃያልና የማይናወጡ ሰዎች ህመምን የሚያዩት እንደ ዳታ ወይም እንደ መረጃ ነው። ለምሳሌ አንድ ትልቅ ድርጅት ኪሳራ አጋጠመው እንበል። ብልህ ባለቤቶች ተስፋ ቆርጦ አይቀመጡም። በተቃራኒው ምን ተሳሳትን፣ የትኛው ግምታችን ነው ስህተት የሆነው፣ ችላ ያልነው ነገር ምንድነው ብለው ይመረምራሉ። እናንተም በግል ህይወታችሁ ይህንን ማድረግ አለባችሁ። ያ ከ3 ዓመት በፊት የሰበራችሁ ግንኙነት አንድ መረጃ ሊሰጣችሁ ይፈልጋል። ምናልባት ድንበራችሁ በጣም የላላ እንደነበረ ወይም ከእውነታው ይልቅ ምኞቶቻችሁ ላይ ተመሰርታችሁ እንደነበረ ሊነግራችሁ ይችላል። ህመማችሁ በትክክል ካልተረዳችሁት መጨረሻ የሌለው አዙሪት ይሆንባችኋል። በህይወታችሁ አንድ አይነት ችግር ደጋግሞ የሚገጥማችሁ ከሆነ ትምህርቱን ስላልወሰዳችሁ ሊሆን ይችላል። የሚሰማችሁን ህመም በትክክል መረዳት አለባችሁ። ከህመማችሁ መሸሽ የለባችሁም። ለራሳችሁ ጊዜ በመስጠት የተሳሳታችሁት ነገር ምን እንደነበረ ለራሳችሁ ጠይቁ። ሁኔታው ስለራሳችሁ የሚነግራችሁ ነገር ምን እንደሆነ ፈትሹት። ህመም ማለት ቅጣት ሳይሆን ትምህርት ነው። በዚህ መልክ የሚያስቡ ሰዎች ከህመማቸው ወጥተው ይበልጥ የተሳሉና እንደገና ለመጎዳት እጅግ አስቸጋሪ ሰዎች ይሆናሉ።
ሶስተኛው ዝምታችሁ ትልቁ መሳሪያችሁ አድርጉት። አሁን ላይ ሁሉንም ነገር መናገርና ለሰዎች ማጋራት እንደ ጥንካሬ በሚቆጠርበት ዘመን ላይ እንገኛለን። ሶሻል ሚዲያ የውስጥ ሚስጥራችሁን መዘርገፍ ግልጽነት እንደሆነ ሊያሳምናችሁ ይሞክራል። ነገር ግን ይሄ ትልቁ ወጥመድ ነው። ምክንያቱም ከልክ ያለፈ ግልጽነት ለጠላቶቻችሁ የእናንተን ደካማ ጎን የሚመለከቱበት ካርታ ይሰጣቸዋል። በስራም ሆነ በህይወት ምዕራፍ ላይ ኃያል የሆኑ ሰዎች አንድ የጋራ ባህሪ ያላቸው፣ ሁለቱም የሚናገሩትን ነገር በጥንቃቄ ይመርጣሉ። ብዙ ከመናገር ይልቅ ብዙ ይሰማሉ። መልስ ከመስጠት ይልቅ ብዙ ይጠይቃሉ። ለማይረዷችሁ ሰዎች ራሳችሁን ለማስረዳት መልፋት አቁሙ። ለሰዎች ማብራሪያ መስጠት የጥገኝነትና የፍርሃት ምልክት ነው። ለሰዎች እባካችሁ እመኑኝ፣ እባካችሁ አትቀየሙኝ የሚል መልእክት ያስተላልፋል። ዝምታ ግን የተለየ ኃይል አለው። ዝም ስትሉ ግን ለሰዎች በዝምታችሁ ውስጥ የእናንተ ዕውቅና ያስፈልገኝም የሚል መልእክት ያስተላልፍላቸዋል። ሰዎች በተፈጥሮ ጩኸታማ ሰዎችን አይፈሩም፣ ምክንያቱም የሚገመቱ ናቸው። የሚያስፈሩ ሰዎች ግን አይተው እንዳላየ በዝምታ የሚያልፉ፣ በውስጣቸው ምን እንደሚያስቡ የማይታወቁና በተረጋጋ ስሜት የሚመለከቱ ሰዎች ናቸው። ስልታዊ ዝምታን ተለማመዱ። አንድ ሰው ሊያበሳጫችሁ ሲሞክር ዝም ብላችሁ አይኑን ተመልከቱት። ምላሽ አለመስጠት በራሱ ትልቅ ምላሽ ነው። ለህይወታችሁ አስፈላጊ ላልሆኑ ሰዎች ስለ ውሳኔዎቻችሁና ስለ ምርጫዎቻችሁ ማብራሪያ የመስጠት ዕዳ የለባችሁም። እናንተ ፍርድ ቤት የቀረባችሁ ተከሳሽ አይደላችሁም። ስለዚህ እንደ ተከሳሽ መሆንን አቁሙ። አራተኛው ግዴለሽነትን ቅዝቃዜ ሳይሆን ነፃነታችሁን አድርጉት። የብዙ ሰዎች ደስታና ሰላም ሙሉ በሙሉ ለማለት ይቻላል በሌሎች ሰዎች ምላሽ ላይ የተመሰረተ ነው። ግንኙነታቸው ጥሩ ሲሆን ሰላም ይሰማቸዋል። አለመግባባት ሲፈጠር ግን ስራ እንኳን መስራት ይሳናቸዋል። ለምሳሌ አለቃቸው ሲያደንቃቸው ይበረታሉ፣ ሲነቅፋቸው ደግሞ ይደቆሳሉ። ይህ ማለት ስሜታቸው የሚዘወረው በሌሎች ሰዎች ነው ማለት ነው። ይህ ደግሞ የኃያልነት ተቃራኒ ነው። ግዴለሽነት ማለት ለሰዎች ግድ አይኖራችሁ ማለት አይደለም። ግዴለሽነት ማለት የእናንተን ውስጣዊ መረጋጋት ለሰዎች አሳልፋችሁ አትስጡ ማለት ነው። ዋጋችሁና ሰላማችሁ ከውስጣችሁ የሚመጣ መሆን አለበት። እስቲ አስቡት፣ የሰዎች አስተያየት የማይበግራችሁ ቢሆን ኖሮ ህይወታችሁ ምን ያህል ይቀየር ነበር? አንድ ሰው ስላላከበራችሁ ብቻ ቀናችሁ ባይበላሽ ምን ያህል ነፃ ትሆኑ ነበር? ግዴለሽነት በልምምድ የሚመጣ ጥንካሬ ነው። ከሰዎች ዕውቅናን ወይም ትኩረትን በፈለጋችሁ ቁጥር ቆም በሉና ራሳችሁን ጠይቁ። ከሰው የምፈልገውን ነገር ለምን ለራሴ አልሰጠውም ብላችሁ የራሳችሁን ዋጋ ራሳችሁ ወቁ። ዋጋችሁ ሌላ ሰው እንዲያረጋግጥላችሁ መጠበቅ ማቆም አለባችሁ። የሚገርመው ነገር ሰዎች መከተልና መለመን ስታቆሙ እናንተ ይበልጥ ማራኪ ትሆናላችሁ። ልመና ሰዎችን ያርቃል፣ በተቃራኒው በራስ መተማመን ግን ሰዎችን ይስባል። እየራቃችሁ ያለን ነገር ከጀርባ መከተልን ማቆም አለባችሁ። አምስተኛው ድንበሮቻችሁ የራሳችሁ መለያዎች አድርጓቸው። ድንበር ማለት ከሰዎች ምን እቀበላለሁ ምንስ አልቀበልም ለሚለው ጥያቄ የምትሰጡት ግልጽ መልስ ነው። ሁኔታው ቀላል ቢመስልም ብዙ ሰዎች ግን ድንበር የላቸውም። ሰዎች በሚመቻቸው መንገድ እንዲያዟቸው ይፈቅዳሉ። ከዚያም ለምን እንደተናቁና ለምን እንደደከማቸው ይገረማሉ። ሰዎች ድንበር ለማስመር የሚፈሩት ሰው ይርቀኛል የሚል ስጋት ስላላቸው ብቻ ነው። ነገር ግን አንድ ማወቅ ያለባችሁ ነገር በሚኖራችሁ ድንበር የሚበሳጩ ሰዎች እናንተን ሲበዘብዙ የነበሩ ሰዎች ብቻ ናቸው። የእናንተ ዝምታ ለነርሱ እናንተን እንደፈለጉ ለማድረግ የተሰጠ ነፃ ፈቃድ ነበር። ይሄ ለኔ አይሰራም ወይም አይሆንም ማለት መብታችሁ ነው። ድንበር ስታበጁ የሚመጣውን ቅሬታ ለመቀበል ተዘጋጁ። ይህ ደግሞ የራሳችሁን ክብር ለመጠበቅ ሲባል የምትከፍሉት ዋጋ ነው። ካልሆነ ግን ዓመታት እያለፉ ሲሄዱ የራሳችሁን ዋጋ እያጣችሁ ትመጣላችሁ። ድንበር ሰዎችን ለመቆጣጠር ሳይሆን ራሳችሁን ለመግለጽ ይጠቅማችኋል። እያንዳንዱ የምታሰምሩት ድንበር ስለ ራሳችሁና እሴቶቻችሁ በትክክል ይናገራል። እናም ለሰዎች ከኔ ጋር ለመሆን ይህንን የክብር ደረጃ ማሟላት አለባችሁ የሚል መመሪያ ይሰጣችኋል። ያለ ይቅርታና ያለ ፍርሃት ድንበሮቻችሁን አስከብሩ። ስድስተኛው ስልታዊ መረጋጋት ይኖራችሁ። ቁጣ ማለት ራሱ የቻለ አንድ መረጃ ነው። የሆነ ነገር ሲያበሳጫችሁ እሴታችሁ እንደተጣሰ ወይም ድንበራችሁ እንደተደፈረ ይነግራችኋል። ነገር ግን ያልተገራ ቁጣ ከሆነ በራሳችሁ ላይ የደቀናችሁት መሳሪያ ይሆንባችኋል። በቁጣ ስሜት ውስጥ ሆናችሁ ምላሽ በሰጣችሁ ቁጥር መቆጣጠሪያውን ለሌላ ሰው አሳልፋችሁ እየሰጣችሁ ነው ማለት ነው። በከፍተኛ ጫና ውስጥ ሆኖ መረጋጋት የሚችል ሰው ሁልጊዜ ትልቅ ብልጫ አለው። ይህ ማለት ስሜታችሁን መጨቆን አለባችሁ ማለት አይደለም። በተቃራኒው ስሜታችሁ በመረዳት ስልታዊ ምላሽ መምረጥ አለባችሁ ማለት ነው። የሚያበሳጭ ነገር ሲገጥማችሁ ለ2 ሰከንድ ብቻ ቆም በሉና ተንፍሱ። ከዚያም ራሳችሁን ጠይቁ፣ አሁን የምሰጠው ምላሽ የረጅም ጊዜ ጠቀሜታ ይሰጠኛል ብላችሁ ጠይቁ። አብዛኛውን ጊዜ በስሜት የሚሰጥ ምላሽ ጉዳቱ ያመዝናል።
እዚህ ላይ መረጋጋት የሚችሉ ሰዎች እጅግ ያስፈራሉ። ምክንያቱም ስሜቶቻቸውንና ሲበሳጩ የሚሰጡትን ምላሽ መለየት ይችላሉ። ሰዎች የእናንተን ንዴት በሚጠብቁበት ጊዜ እናንተ ግን በተረጋጋ ሁኔታ ስትገኙ ያላችሁ ተሰሚነትና ስልጣን ይጨምራል። መረጋጋታችሁ ትልቁ አቅማችሁ ነው። እናም ይህንን አቅማችሁ ጠብቁት። ሰባተኛው የታማኝነትን ትርጉም እንደገና ተረዱት። ለብዙዎቻችን የታማኝነት ትርጉም ተዛብቶብናል። ታማኝነትን እንደ ግዴታ እንመለከተዋለን። ለሰው፣ ለድርጅት ወይም ለጓደኛ ምንም ቢደረግብን ታማኝ መሆን ያለብን ይመስለናል። ይህ ግን እናንተን ለመቆጣጠር የሚፈልጉ ሰዎች የፈጠሩት ትርክት ነው። እውነተኛ ታማኝነት ለሚገባቸው ሰዎች የምትሰጡት ስጦታ እንጂ ለማንም የሚታደል ምጽዋት አይደለም። ክብር ለሚሰጧችሁና ለሚንከባከቧችሁ ሰዎች ታማኝ መሆን ጥሩ ነው። ነገር ግን ለሚያረክሷችሁ ሰዎች ታማኝ መሆን ራስን መበደል ነው። ትልቁ ታማኝነታችሁ ለራሳችሁ እድገት፣ ለራሳችሁ እሴትና ለራሳችሁ ሰላም መሆን አለበት። ስራችሁም ሆነ ጓደኝነታችሁ ለእናንተ የሚሰጠውን ዋጋ በየጊዜው መመርመር አለባችሁ። ይህ ጨካኝነት ሳይሆን ግልጽነት ነው። የታማኝነትንና የራስን ጥቅም አሳልፈው የመስጠትን ልዩነት ማወቅ አለባችሁ። ለማይገባቸው ሰዎች ታማኝ በመሆን ማንነታችሁን ማክሰም የለባችሁም። ስምንተኛው የማይነጠቅ ማንነት መገንባት አለባችሁ። የህይወታችሁ ትልቁ ስራ ከሁኔታዎች ጋር የማይለዋወጥ ማንነት መገንባት ነው። ብዙ ሰዎች ማንነታቸውን የሚገነቡት በውጫዊ ነገሮች ላይ ነው። በስራ ማዕረጋቸው፣ በትዳራቸው ወይም ባላቸው የገንዘብ መጠን ማንነታቸውን ይገልጻሉ። እነዚህ ውጫዊ ነገሮች ሲጠፉ ግን ማንነታቸው አብሮ ይፈርሳል። ጠንካራ ማንነት ግን በውስጣችሁ ባለው እሴት ላይ መገንባት አለበት። ሰዎች ስለኔ ምን ያስባሉ ከማለት ይልቅ እኔ ስለራሴ ምን አስባለሁ ብላችሁ ጠይቁ። ማንነታችሁ በውድቀታችሁ አይወሰንም፣ ይልቁንም ዳይሬክሽናችሁን ያስተካክለዋል። ስኬታችሁ በእሴቶቻችሁ ላይ የተመሰረተ እንዲሆን አድርጉ። በውስጣችሁ ጠንካራ መሰረት ካላችሁ ዓለም ቢናወጥ እንኳን እናንተ በሁለት ጠንካራ እግሮች ትቆማላችሁ። ለማጠቃለል ያህል ይህንን መልእክት ሰምታችሁ ስትጨርሱ መጀመሪያ የነበረው ሰውዬ መሆን የለባችሁም። ዓለም የዋህ አይደለችም። ቆራጥ ለሆኑና ራሳቸውን ማስከበር ለቻሉ ሰዎች ትሸልማለች። በፍርሃትና በየዋህነት ለታጀቡ ሰዎች ደግሞ ትበዘብዛቸዋለች። ዛሬ ራሳችሁን የመጠበቅ ሙሉ ፈቃድ ለራሳችሁ መስጠት አለባችሁ። ምስጋና በማያውቁ ሰዎች ጊዜያችሁን አታባክኑ። ከህመማችሁ ትምህርት መውሰድን አትርሱ። በማያገባው ሰው ፊት ደግሞ ዝምታን ምረጡ። እናንተ የተፈጠራችሁት የሰዎችን ህይወት ምቹ ለማድረግ ብቻ አይደለም። የማይሰበር አቋም ያላችሁ፣ የተከበራችሁና የማይደፈር ሰው ሁኑ። አሁን ሂዱና እንደ ማንነታችሁ መኖርን ጀምሩ። የዛሬ ቪዲዮ በዚህ ያበቃን። ከዚህ ቪዲዮ በትንሹም ቢሆን ትምህርት ካገኛችሁ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።